ቃርሳት ዛሬም እሷ ናት። አዎ እንደው ጊዜው እርሳት በቃ። ብትፈልግ ትደውልልህ ነበር እንጂ እንደዚህ ደብዟን አጥፍታ አጠፋ። ልረሳት አልቻልኩም ዳጊ። እስከ መቼ? አንተም እኮ የራስህ ህይወት አለ። እስከ መቼ ነው ፀሐይ በወጣች ቁጥር እዚህ እየመጣ የምትቀመጠው? በቃ እርሳት። ሰው ካልታወሰ ምን ይፈቀራል? የመፈቀር ተቃራኒው ደግሞ መጠላት አይደለም መረሳት ነው። ሰው ደግሞ ያፈቀረውን አይረሳም። እሺ አንተስ ራስህ አያሳዝንህ? ቆይ ሀገሩ በሙሉ ሴት አይደለ እንዴ ሞላው? ምን እሷ የተለየ ነገር ቢኖራት ነው? አንድ ያፈቀርነውን ሰው ከናካቴው መርሳትና ከህይወታችን ማስወጣት በጭራሽ አንችልም። ሌላው ቢቀር ከሸረሪት ድር የቀጠነች ንፋስ የሚያወዛውዛት የትዝታ ክር በመሃላችን ትኖራለች። ዳጊ መርሳት እንዲቀለል አይደለም። ቀላል አይደለም።